አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ቻናሌ ላይክ፣ ሰብስክራይብ፣ ሸር በማድረግ አበረታቱኝ ማለት ነው። ይቅርታ ለድምጤ ሰው አጠገቤ ስለተኛ ቀስ ብዬ ነው የማወራው ማለት ነው። ግን ስለዚህ አፕሊኬሽን መረጃ ልሰጣችሁ ነው የፈለኩት ዛሬ ማለት ነው። ብዙ ሰው እየሰራተ ይታያል ግን ግማሻችሁ ሀራም ነው፣ ግማሻችሁ ሀላል ነው። ብቻ ብዙ ነገር ውርክብ ላይ ነው ያለው ማለት ነው። እኛ ሀራም ሀላል እያልን እንትን ብንል ኑሮ ከሀገራችንስ እንድንወጣ የትኛው ሸሪዓ ነበር የፈቀደልን? አላህ ሙስተዓን አላህ ሂዳያ ይስጠን፣ ልቦናችንን ይመልስልን ማለት ነው። ለሁላችንም ደግሞ በሐላል ነገር የምንብቃቃ የሚያርገን። ግን እኔ ይሄ ነገር እንደ ማንኛውም ሶሻል ሚዲያ አጠቃቀም እንጂ ሀራም ነው ብዬ አላስብም። ላነው ማለትም ዩቱብ ምናምን እንደምንጠቀመው አሁን ዩቱብም ከየት እንደሚመጣ አናውቅም። በእርግጥ ማለት ማስታወቂያ አይተን በዛ በማስታወቂያ ምክንያት ነው ብሩ የሚከፈለው አይደለ? ስለዚህ የዚህንም ፓፑ ነው የሚባለው አፕሊኬሽኑ የእሱን እንትን የሰራችሁትን ወደ ኢትዮጵያ ባንክ እንዴት መቀየር እንዳለብን ደግሞ ወደ ሳንቲም ኮይቱም ወደ ሳንቲም መቆየር እንዳለብን። እንግሊዘኛ አላውቅም በነገራችን ላይ በመስኮት እኮ ነው የተማርኩት። ደግሞ የትኛውን ትምህርት ነው አለመሆን እንዴት መቀየር እንዳለብን ስቴፕ ባይ ስቴፕ ያሳያችኋለሁ ማለት ነው። ኢንሻአላህ እንከፍተዋለን ማለት ነው አፕሊኬሽኑ። ከዛ እኔ እንትን ይሄ ነው የሰራሁት እንትና እንትኑ ይሄ ነው ማለት ነው። ማለትም አሁን የሚሐውልልኝ ለኔ 100 እስከ 110 ወይም እስከ 100 ሲደርስ ነው። አሁን 30 ደርሷል ማለት ነው። እሱን ጋር 1400 ምናምን ደርሷል። በነገራችን ላይ ይሄ በጣም ያደክማል። ያኔ 4 ደቂቃ ወይም 5 ደቂቃ ጠብቃችሁ ስለሆነ የሚሰጣችሁ። ይሄ ግን ላይቭ ከፍታችሁ ስራችሁን እየሰራችሁ እኔ በነገራችን ላይ መሩሃው ማለት ነው ሙቀት እንትን የምንከላከልበት መሩሃው አለ አይደለም? እሱን ወደሱ በድንገት ቀጣርቄ እኔ ከፍቼው ስለነበረ የምሄደው ለምሳሌ ክላሴ አርቄው ወይም ደግሞ መጥበህ አርቄ እንዴት ዝም ብዬ ስልኩን ባፉ ድፍት ለማድረግ ጨለማ ነገር አይቀበልም ማለት ነው። ወይ ፊት ለፊት መታየት ነው ያለበት። ኒቃብ ለብሳችሁ መስራት ትችላላችሁ። በነገራችን ላይ እኔ ከፍቼ ከነብ ላይ አርቄው ነበር የምሄደውና ክላሴ ጣውላ ላይ ምናምን አርቄው ስሄድ የምሩሃውን እንትን ቀርጾ አመጣብኝ ማለት ነው። ቀጣይ ቅጣት እዚህ ጋር ይኸው ቀጥቶኛል። ቅጣት እዚህ ጋር ነበረ በፎቶ አንጥቶልኝ ነበረ እዚህ ጋር ማለት ነው። ደልቼው መሰለኝ ሜሴጅ አድርጎ እዚህ አምጥቶልኝ ነበረ። ምክንያቱም ብረት ነገር ስኪን ምናምን አይፈልግም ማለት ነው። አልሞም አሁን ወደ ዋናው ስራችን እንሄድ። እዚህ ጋር ይሄንን እንጫንና ፖይንቱን ማለት ነው ፖይንቱን ተጭነን እዚህ እንደዚህ። እኔ በነገራችን ላይ የባንክ አካውንት ሞልቼ ነበረ፣ ግን የሚቻል ከሆነ ለመደበቅ እሞክራለሁ የባንክ አካውንቱን። ግን የማይቻል ከሆነ ማቆምሽ ይችላል። አልሞም ፖይንቱን ተተጫነ በኋላ እዚህ ጋር እንመጣለን። የ30 ደይ የአንድ ወር ማለት ነው 7 ቀን ምናምን ብሎ ይሰጣል። አሁን ከከፈኩ ገና 3 ቀን ነው። በነ ራምላ ትናንትና ነው አሁን ለሰዓት እንጃ ብቻ 3 ቀን ሆነኝ መስሎኛል ተከፈኩት። ግን ትናንትና ማታና ዛሬ ማታ ብቻ ነው ላይ ብላይ የገባሁት። አሁን በነገራችን ላይ 4 ሰዓት ነው ፈጅር ነው ማለት ነው ነገር እና ቀጥታ ወደ ስራው እንሄድ ማለት ነው። በራምላ ምክንያት ነው እኔ ለመክፈት የበቃሁት እንጂ እኔ ስለዚህ ሀብ የማውቀው ጉዳይ የለኝም ነበረ። እንደዚህ ያመጣልናል። ይሄንን እንትን እንላለን። የመጀመሪያውን በሰማያዊ ያለውን የምትወድ የሚለውን እንጫናለን ማለት ነው። እሱን ትንጫን። አሁን ይሄን ጋር እዚህ የባንክ አካውንት አስገብቻለሁ እንላለን። እዚህ እንጫናለን። ከመጀመሪያው ሪከርድ ለማድረግ አልመቸኝ ስላለ ለዛ ነው ሪከርድ ያላረኩት ማለት ነው። ይሄንን ችግር የለውም እሸፍነዋለሁ ብዬ ስላሰብኩ ነው አካውንቱን። ይሄ እዚህ ጋር አካውንት አስገብቻለሁ። አገሩን ለምሳሌ $10
10 ብር ማለት ነው። 10 ዶላር $148 ምናምን ነው መሰለኝ የሚሆነው ወደ ኢትዮጵያ ሲቀየር ማለት ነው። እዛ አሁን 3 ዶላር ላይ የሆነው እቺ 3 ዶላር 148 ብር መሰለኝ የሚሆነው እንደዛ ነገር ነው የሚሆነው መሰለኝ ማለት ነው ወደ ኢትዮጵያ ሲቀየር። እዚህ ጋር እኔ ስለሞላሁት ነው መጀመሪያ ላይ ስቴፑን አሳያችሁ ነበር የሚያመጣው። እዚህ ይሄንን ጫንና አካውንቱን ስለሞላ 24 ሰዓት ጠብቂ ብሎኛል። 24 ሰዓት ጠብቆ ይመልስልኛል ማለት ነው። ይሄን ጫናለሁኝ። ከዛ ይሄው አስቲሲ ምናምን ብሎ ነው የሚያመጣላችሁ። መጀመሪያ ላይ ነው የሳውዲ ስለሆነ እኔ ያለሁበት የሳውዲ ባንክ እና የሞባይል አስቲሲ ምናምን ነበር የሚያመጣው እና የአሜሪካ ዶላር የሚሰሩትን ያለበትን ነበር የሚያመጣው። እናንተ መጀመሪያ እንደዛ ያመጣላችሁ እዚህ ጋር ነው የምትጫኑት ማለት ነው። እኔ ግን አሁን ቬሪፋይ እያደረኩት ቬሪፋይ አድርጌዋለሁ። ይኸው እዚህ አንጥቶልኛል ማለት ነው። ከዛ ምንድነው የምታደርጉት? ወደ ኢትዮጵያ ለመቀየር እዚህ የሳዑዲ ባንዲራ ነበር መጀመሪያ እኔ ኢትዮጵያ ብዬ ቀየር ነው እዚህ ማለት ነው። የሳዑዲ ባንዲራ ያለበትን እዚህ ጋር አገር ፈልጋችሁ ኢትዮጵያ የሚለውን ቀይሩት ማለት ነው። ወይም ደግሞ ዱባይም ልኮን ትችላላችሁ፣ ኩዌትም፣ ኳታርም በቃ ባህሬም ልኮን ትችላላችሁ። የእናንተም ባንዲራ ወደ ኢትዮጵያ ቀይሩት። ወይም ራሳችሁ ባንክ ቡክ ታላችሁ ስደት ላይ ሆናችሁ መብታችሁ ነው። እኔ ህገወጥ ነኝ፣ ባንክ ቡክ የለኝም። ስለዚህ ኢትዮጵያን ነው የምቀይረው እዚህ ማለት ነው። የኢትዮጵያን አካውንት ለመቀየር የኢትዮጵያን ባንክ እንትን ስም ማድረግ አለብኝ። ከዛ ኢትዮጵያን ካረኩ በኋላ ይሄው እንደዚህ ባንኩ ይመጣልኛል ማለት ነው። መጀመሪያ ሳኡዲ ልጣትና ላሳያችሁ። ሳኡዲ ነበር ግን በፕሮሰስ ላይ ነው እንግዲህ ተስተካከለ የሚስተካከል ታልተስተካከለም ጉዳዩ። ሳኡዲ የታለች እናት አለም? ሳኡዲ እንደዚህ ነበር መጀመሪያ። ይሄው እንደዚህ ነው መጀመሪያ ማለት ነው። ሳኡዲ እንደዚህ ነው ያመጣልኝ። ከዛ እናንተ እዚህ ጋር ይሄው አስቲሲ ነው የሚያመጣላችሁ። ይሄ በሞባይል ባንክ ወይም ደግሞ በብጣቃችሁ ወይ በፈለጋችሁ በሳኡዲ ጠሪቅ ማለት ነው የሚወጣው። ስለዚህ እኔ ሳኡዲ አልፈልግም። ሳኡዲ ማስተላለፍ ስለማልችል ወደ የት ነው ማስተላለፍ የምችለው? ወደ ኢትዮጵያ። ስለዚህ ዝጫንና ኢትዮጵያን ፈልጌ ወደ ላይ እንዲስስብና ኢትዮጵያ የሚለው ላይ አረጋለሁ ማለት ነው። ኢትዮጵያ ሳረግ ቀጥታ የኢትዮጵያ ባንክ ንግድ ባንክ ነው የምፈልገው። እኔ የምፈልገው ንግድ ባንክ ነው። አቢሲኒያ ባንክ አለ፣ ብዙ አይነት ባንክ አለ ኢትዮጵያም ውስጥ ማለት ነው። ስለዚህ እኔ ቤተሰቦችም ሆነ ማንም ሰው ሆነ ከኔ ጋር የሚቀበልልኝ በንግድ ባንክ ስለሆነ ኢትዮጵያ የንግድ ባንክን መርጥና ኮዱን እሞላለሁ እዚህ። አሁን በቬሪፋይ እያደረኩ ስለሆነ መጫን አልችልም። 24 ሰዓት ጠብቂ ተብዬ ነው ለማስተላለፍ ማለት ነው። በዚህ መልኩ ነው የምቀይሩት። እንዴት አድርጌ ነው ሰርቼ ሳበቃ መቀየር የምችለው? ብሩን እንዴት ነው መቀበል የምችለው ብላችሁ ለምትቸገሩ ማለት ነው። የጠየቀኝ የለም ሲጀመር፣ መቼ ሰርቼ ጠይቀኛል እላለሁ። ለተቸገራችሁ ማለት እኔም መጀመሪያ ቸግሮኝ ነበር። እንዴት ነው እንትን የምለው እያልኩኝ ራሴን በራሴ እንትን እያልኩ ነበረ። በጎግል ተርጉሜ ነው የገባሁት። ሌላ ስልክ ስለነበረ በዚህ ላይ ያለውን ጽሁፍ እንትን ላይ ጎግል ላይ እያስተረጎምኩኝ ቀጥታ ገባ። የእንግሊዝኛቱ ነገር ኮድ ብቻ ለዛ ነው ማለት ነው። እና እንደዚህ አድርጋችሁ የባንክ አካውንት ከዛ እዚህ ጋር ኮድ ይጠይቃችኋል። እናንተ የማትሳሳቱትን ኮድ ወይም ደግሞ ስልክ ቁጥራችሁን ሙሉ ለሙሉ ስልክ ቁጥራችሁን ስለማይጨርሰው 6 ቁጥር ብቻ ስለሆነ የሚያስፈልገው የኢትዮጵያን ቁጥር ሆነ እዚህም እናንተ ማረሱትን ቁጥር ነው መሆን ያለበት። ይህን ደረሳችሁት መቼም ማውጣት አትችሉም የሰራችሁትን ገንዘብ። ስለዚህ ምን ማድረግ አለባችሁ? እዚህ ጋር የማትረሱትን ቁጥር ኮድ አስገቡ ማለት ነው። እኔ ቁጥሩን አስገብቼ ጨርሻለሁ፣ ግን ኮዴን ልጻፍ። ቪዲዮ ላቁምና ኮዴን ጽፌ ላሳያችሁ ማለት ነው። አንዴ ተጻፋችሁ በኋላ ድገሙት ይላችኋል፣ ለማረጋገጥ ያንን ቁጥር ማለት ነው። በደንብ ረክዛችሁ ይዛችሁ ወይም ቀርጻችሁ መያዝ አለባችሁ። ከዛ በደንብ
እንትን ማለት አለባችሁ ማለት ነው። ማፈዝ አለባችሁ። በወረቀት መጻፍ አለባችሁ የኮዳችሁ እንዳይሳሳት። ስለዚህ ኮዴን እኔ እጽፋለሁ ማለት ነው። ይኸው በዚህ መልኩ እየጻፍኩ ነው። እንደዚህ አድርጌ እጽፋለሁ። እንደዚህ ሳረግ ይኸው እዚህ ጋር ይመጣል። እንዴት ነው የማደርገው መሰላችሁ? አሁን የባንኩን የምፈልገውን ባንክ አካውንት ስም አስገብቻለሁ። ስልክ ቁጥርም ጠይቆ ነበር፣ አስገብቻለሁ። ስልክ ቁጥር ይሄው። ባንክ አካውንት የንግድ ባንክ አካውንት ቁጥርም አስገብቻለሁ። እዚህ ማለት ነው ጨምሬያለሁ። ሁሉንም ነገር አስተካክል ጨርሼ ይህንን የኢትዮጵያ ባንክ ስማቸውን ማለት ነው ማንም ሰው ይሁን የምታስገቡት ስም እዚህ ላይ ፋሚሊ ስም ፊኒሲም የሚለው ላይ ማለት ነው ፊልኔም የሚለው ላይ የምታስገቡትን ስም በካፒታል ሌተር ቤተሰቦቻችሁም ሆነ ማንም ሆነ እህትም ሆነ ወንድምም ሆነ ማንም ይሁን አካውንታቸው ላይ ብር የላካችሁበት ደረሰኝ ካለ በዛ በደረሰኝ ምክንያት ስማችሁን በደንብ አድርጋችሁ አስተካክላችሁ በካፒታል ሌተር መጻፍ አለባችሁ እዚህ ማለት ነው። ከዛ ስልክ ቁጥር የኢትዮጵያ ስልክ ቁጥር፣ ከዛ ቀጥሎ ደግሞ እዚህ ጋር የባንክ ቁጥር፣ ከዛ ይህን እንጫነዋለን ማለት ነው። ከጨረስን በኋላ ይህንን እንጫናለን። ይህን ከተጫን በኋላ እንደዚህ ያመጣልናል። ለ24 ሰዓት ጠብቁ ይላል ማለት ነው። 24 ሰዓት ተጠብቅን በኋላ ብራችን ይተላለፍልናል ማለት ነው። እኔ ገና አልሰራሁም። $3 ነው የሰራሁት። $3 ደግሞ ይኸው እዚህ ጋ ነው። ምንም ሰራሁ አይባልም። $10 ሲሆንላችሁ ወይም ደግሞ እዚህ ላይ ፖይንቱ ላይ የሚያመጣላችሁ $100 ሲሆን ማለት ነው። 100,000 ፖይንት ሲያመጣ $10 ይሆናል። ከዛ ወደ ኢትዮጵያ ተቀየር በጣም ብዙ ይሆናል ማለት ነው። በዚህ መልኩ አስተካክሉ። ቅርሳ አካውንቱና ስልክ ቁጥሩ ከመደበቅ ሞክራለሁኝ። በጣም ይቅርታ ማለት ነው። ማለትም በደንብ ያሳየኋችሁ ይመስለኛል። ወደፊት በዚህ መልኩ ተጠቀሙበት፣ ስሩ፣ ተለወጡ ማለት ነው። እኔ ሶሻል ሚዲያ ልወጣን እኔ እንደዚህ አለም እያላችሁ የምትሳደቡ ደግሞ ስርዓታችሁን ያዙ፣ አትሳደቡ። ተሰራችሁ አርፋችሁ ተቀመጡ፣ ተሰራችሁ ስሩ፣ ጠይቁ። የማታውቁትን ነገር ጠይቁ፣ የማታውቁትን ደግሞ ዝም በሉ ማለት ነው። ፈተዋ ለመስጠት አትሯሯጡ። መጀመሪያ ራሳችሁን መርምሩ እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ። እኔስ ማናለኝ እናንተ አታበረታቱኝም እንዴ? እንደፈለግሽ እየተሳደብሽ ነው ወይ እንዲያስችሉኝ